ሰላም እንዴት ናችሁ? ውድ የፍሬሽማን ተማሪዎች ዛሬ የፍሬሽማን ሚድ ኤግዛም ከብዙ ዩኒቨርሲቲዎች በአንድ ላይ አድርጌ ያዘጋጀሁትን ጥያቄ አብረን እንሰራለን። ይሄንን ከሰራችሁ እርግጠኛ ነኝ ሳይኮሎጂ መድፈን ይቻላል። እና ደግሞ ላይክ እና ሰብስክራይብ በማድረግ አግዙኝ፣ አበረታቱኝ እላለሁ። ቀጥታ ወደ ጥያቄዎቹ እንሄዳለን። ጥያቄዎቹ አብረን እያነበብን እንሰራለን። ፓርት 1 ትሩ ኦር ፎልስ ነው። አንደኛ ጥያቄ The word psychology is defined epistemologically derived from Greek word psyche and logos ይላል። ይሄ ማለት ምን ማለት ነው? ሳይኮሎጂ በጥሬ በቃሉ የዘር አመጣጥ ሲተረጎም ሳይኮሎጂ ማለት በግሪክ ቃል ሳይክ እና ሎጎስ ነው ይላል። ትሩ ነው። ሳይክ እና ሎጎስ ተብሎ ሳይክ ማለት ደግሞ የሳይኮሎጂ ሳይክ ማለት ሶል፣ ስፒሪት እና ማይንድ የሚለውን ነገር ይዛል። ሎጎስ ደግሞ ዲፋይን ኦር ናውሌጅ የሚለውን ይዛል። በአንድ ላይ ሳይኮሎጂ ኢዝ ዘ ስተዲ ኦፍ ማይንድ፣ ሶል እና ስፒሪት የሚለውን ትርጉም ይሰጣል። ሳይኮሎጂ ስለ ነፍስ፣ ስለ መንፈስ እና ስለ አእምሮ የሚያጠና ነው የሚለውን ይሰጣል። ሳይክ አእምሮን፣ ነፍስና መንፈስን ይይዛል። ሎጎስ ደግሞ እውቀት ወይም ጥናት የሚለውን ይይዛል። በአንድ ላይ ስለ ነፍስና ስለ አእምሮ፣ ስለ መንፈስ የሚያጠና የሚለውን ትርጉም ይሰጣል ማለት ነው። አንደኛ ትሩ ነው። ሁለተኛ ደግሞ nowadays psychology is scientific study of human behavior and action ይላል። nowadays psychology is the science of human behavior and mental process የሚል ትርጉም ነው ያለው። በአሁን ሰዓት ላይ ሳይኮሎጂስቶች ሳይኮሎጂን ዲፋይን ሲያደርጉ ሳይኮሎጂ ማለት ስለ ሰው ባህሪና ስለ ሰው አእምሮ ፕሮሰስ የሚያጠና ሳይንስ ነው ብለው ተረጎሙ እንጂ ስለ ሰው ባህሪና ስለ አክሽን ብቻ ስለምን አይነት አክሽን እንደሆነም አልገለጸም። ስለ አክሽን ብቻ የሚያጠና ነው አላሉም። ስለዚህ የናውዴይ ትርጉም ምንድነው? ስለ ሂውማን ቢሄቪየር እና ስለ ሜንታል ፕሮሰስ የሚያጠና ነው። ምን ሳይኮሎጂ። ሁለተኛ ፎልስ ነው ማለት ነው። ሶስተኛ ደግሞ ሳይንስ ኢዝ ግሩፕ ኦፍ ሪሌትድ ፋክት ኤንድ ፕሪንሲፕል። ሳይንስ ማለት ስለ ተለያዩ ስለ ሪሌት ስለሚያደርጉ እውነታዎችና ስለ ፕሪንሲፕሎች የሚያጠና ነው ይላል። ሶስተኛ ትሩ ነው። ሳይንስ በኤቪደንስ እና በምርምር የታገዘ ስለሆነ አንድን ነገር በፋክት ነው የሚያምነው፣ በትሩዝ ነው የሚያምነው። ስለዚህ መሬት ክብ ናት ከተባለ ስለተባለ ብቻ ትሩ ነው አይልም። ያንን በኤቪደንስ እና በፋክት አጣርቶ ነው ማለት ነው። ስለዚህ ሶስተኛ ትሩ ነው። አራተኛ ደግሞ behavior is outward or overt action and reaction ይላል። ባህሪ ማለት ውጫዊና የሚታይ ባህሪና ድርጊት ነው። ማለትም አክሽን እና ሪአክሽን ነው። ድርጊትና የተለያዩ ክንውን እንቅስቃሴዎች ነው ይላል። ይሄ ትሩ ነው። ኦቨሬት የሚታይ አክሽን እና ሪአክሽን ነው። ባህሪ ማለት ያው ውጫዊ ፊዚካሊ የምንገልጸው ነው። በፋሻል በፌሳችን እና በተለያዩ በአክሽናችን የምንገልጸው ነገር ነው ባህሪ ማለት በጥቅሉ። አምስተኛ ደግሞ ሜንታል ፕሮሰሲስ ኢንተርናል ኮቨርት አክቲቪቲስ ኦር አወር ማይንድ። እንዳትሸወዱ እዚህ ጋር ኦቨሬት ይላል፣ እዚህ ጋር ደግሞ ኮቨርት ይላል። ኮቨርት እና ኦቨርት እንዳይምታታባችሁ። ሜንታል ፕሮሰስ ማለት ኢንተርናል ኮቨርት አክቲቪቲ ነው። ኮቨርት አክቲቪቲ ማለት ውስጣዊ ድርጊት ሲሆን በምንድን ነው ያ ድርጊት ደግሞ? በአእምሮአችን ውስጥ በማይንዳችን ውስጥ። ስለዚህ ጥንቃቄ በጣም ያስፈልጋል ማለት ነው። ትሩ ነው። አምስተኛውም ትሩ ነው ማለት ነው። ፓርት 2 ላይ ተሸጋግረናል። ቹዝ ዘ ቤስት አንሰር ነው። ፓርት 2 አንደኛ ኢንቮልቭ ኦብዘርቪንግ ዘ
behavior and noticing everything about involve observing and behavior and noticing everything about it ይላል። ሶ ይሄ ማለት ምን ማለት ነው? ኢንቮልቭ የሚያደርግ ኦብዘርቭ የሚያደርግ ኖቲስ የሚያደርግ ምንድን ነው ይለናል። ይሄ ምንድን ነው? ዲስክሪፕሽን ማለት አንዱ ጎል ኦፍ ሳይኮሎጂ ሲሆን የሳይኮሎጂ ጎል ሲሆን ጎል ሆኖ ምን የሚያደርግ ነው? አንድን ነገር የሚያይና የሚገመግም ነው። ለምሳሌ ኖቲስ እና ኦብዘርቭ ስንል ምን ማለት ነው? ምን ያደርጋል መሰላችሁ? ኖቲስ ያደርጋል ስንል በቀላሉ ዲስክሪፕሽን ምንድን ነው የሚለው? ዋት ኢዝ ሀፐን ምን ተፈጠረ፣ እና ደግሞ ዌር ኢዝ ሀፐን የት ተፈጠረ፣ ቱ ሁም ሀፐን በማን ላይ ተፈጠረ የሚለውን ነገሮች ኖቲስ ያደርጋል፣ ቼክ ያደርጋል፣ ይገመግማል፣ ያያል። ያ ምንድነው? ዲስክሪፕሽን ነው። ጎል ኦፍ ስተዲ ነው። የሚያይና የሚገመግም ሲሆን ምንድነው የሚያየውና የሚገመግመው? የተፈጠረ በማ ተፈጠረና መቼ ተፈጠረ። ዋት ሄር እና ሁም የሚለውን ሶስቱን ነገር ይይዛል ማለት ነው። ስለዚህ መልሱ ኤ ዲስክሪፕሽን ነው። ሁለተኛ አስ ኤ ሳይንስ ሳይኮሎጂ ሃዝ ሃው መኒ ጎልስ ይላል። እንደ ሳይንስ ሳይኮሎጂ ስንት ጎሎች አሉት ይላል። ኤ ዲስክሪፕሽን፣ ቢ ኤክስፕላኔሽን፣ ሲ ፕሬዲክሽን እና ዲ ኮንትሮል ይላል። ኢ ኦል ነው የሚሆነው። ሁሉም መልስ ይሆናል። ኢ ኦል የሆነው ለምንድን ነው? እንደ ሳይንስ 4 ጎሎች ነው ያሉት። ሳይኮሎጂ ዲስክራይብ ያደርጋል፣ የመጀመሪያውን ያያል ማለት ነው። ሁለተኛ ደግሞ ኤክስፕላይን ያደርጋል ማለት ምን ማለት ነው? ቀጣይ ባሉ ጥያቄዎች እንሰራለን፣ እንለፈው። ሶስተኛ ኢዝ አባውት ዲተርማይኒንግ ዋት ዊል ሀፐን ኢን ዘ ፊውቸር። ይሄም ጎል ኦፍ ሳይኮሎጂ ሆኖ ዋት ዊል ሀፐን ኢን ዘ ፊውቸር ፊት ለፊት ላይ ምን ሊፈጠር ይችላል የሚለውን የሚተነበየው ምንድን ነው? ፕሪዲክሽን። ሲ ፕሪዲክሽን ነው። ያ ማለት ምን ማለት ነው? አንደኛ ዲስክራይብ ያደርጋል፣ እንዴት የተፈጠረ፣ በማ ተፈጠረ፣ መቼ ተፈጠረ የሚለውን። ሁለተኛ ደግሞ ኤክስፕላይን ያደርጋል፣ ዋይ ኢዝ ሀፐኒንግ። ዲስክሪፕሽን እና ዋይ ኢዝ ሀፐኒንግ የሚለው የኤክስፕላኔሽን እንዳይምታታባችሁ። በኤክስፕላኔሽን ጊዜ ዋይ ኢዝ ሀፐኒንግ፣ ዋይ ለምን ተፈጠረ፣ በማ እንዴት መቼ ሳይሆን ለምን ተፈጠረ፣ ይሄንን ነገር ሊፈጥር የቻለው ምንድን ነው የሚለውን ነው የሚያጠናው። ማን? ኤክስፕላኔሽን። እና ደግሞ ፕሪዲክሽን ደግሞ ዋት ዊል ሀፐኒንግ ፊት ለፊት ላይ ምን ሊፈጠር ይችላል የሚለውን። ሶስተኛ ምንድነው? ዋት ዊል ሀፐኒንግ ፕሪዲክሽን ነው ማለት። አራተኛ ደግሞ ፍሮም አንዲዘረብል ዋን ቱ ዲዘረብል ዋን። ሶ መቼ ተፈጠረ፣ በማ ተፈጠረ፣ እንዴት ተፈጠረ ብለናል። ዋይ ደግሞ ለምን ተፈጠረ፣ ኤክስፕላኔሽን የሚለው ነው። ዘን ፕሪዲክሽን ደግሞ ፊት ለፊት ላይ ምን ሊከሰት ይችላል በዚያ እያያዙ የነገር ከቀጠለ የሚለውን ያያል። የመጨረሻ ደግሞ ኮንትሮል አራተኛ ፍሮም አንዲዘረብል ዋን ቱ ዲዘረብል። አንድ የማይፈለግ ነገር አለ፣ ሊፈጠር ያለ መጥፎ ነገር አንዲዘረብል ዋን ነው። ያንን አንዲዘረብል ዋን ደግሞ ወደ ዲዘረብል ዋን ወደሚፈለገው አቅጣጫ መቀየር፣ ይሄ ጎል ምን ይባላል? ኮንትሮል። አጠቃላይ ምንድነው የዚህ ነገር ሀሳብ? አንደኛ ዲስክሪፕሽን ነው፣ መቼ ተፈጠረ፣ በማ ተፈጠረ፣ የት ተፈጠረ የሚለው ዲስክሪፕሽን ነው። ሁለተኛ ቢ ላይ ያለው ደግሞ ኤክስፕላኔሽን፣ እንዴት ተፈጠረ፣ ዋይ ቱ ሀፐኒንግ፣ እንዴት ተፈጠረ። እንዴት አንድ ነገር ለምሳሌ የሆነን ልጅ ውሻ ነከሰው ከተባለ ውሽ ማንን ነከሰ፣ የት ነው የነከሰው፣ መቼ ነው የነከሰው የሚለው ዲስክሪፕሽን ይባላል። ኤክስፕላኔሽን ደግሞ ለምንድን ነው የነከሰው፣ ርቦት ነው የነከሰው፣ እብድ ውሻ ሆኖ ነው የነከሰው፣ ደግሞ ልጁ ውሻውን አጨቃጭቆት ነው የነከሰው የሚለውን ስለ ውሻውና ስለ ድርጊቱ እንዴት ነው የነከሰው የሚለውን።
ሶስተኛ ደግሞ ፕሪዲክሽን ቴታኖስ ሊሆን ይችላል። ስለዚህ ምን እናድርግ? ቶሎ ብለን ሐኪም ቤት ወስደን መፍትሄ እንፈልግ ነው ፕሪዲክሽን። ዲ ኮንትሮል ደግሞ አንድ የማይፈለገው በውሻ የተነከሰው ልጅ ሊደርስበት ካለው መጥፎ አደጋ ከዛ ከማይፈለገው መጥፎ አደጋ ኮንትሮል ማድረግ አሳክሞ ልጁ መዳን ከቻለ ኮንትሮል ይባላል። አራቱም ልዩነታቸው ያ ነው። ቀጣይ ደግሞ አምስተኛ ምንድን ነው የሚለው? ሳይኮሎጂ ኢዝ ቢጋን አስ ሳይንስ ኦፍ ኢትስ አውን ኢን 1879 ኤ ዩኤስኤ፣ ቢ አሜሪካ፣ ሲ ሊፕሲንግ ጀርመኒ፣ ዲ ሞሮኮ። ሳይኮሎጂ እንደ ሳይንስ በ1879 ላይ የተጀመረ ይላል። ሲ ሊፕሲንግ ጀርመኒ ነው የጀመረው። ሊፕሲንግ ጀርመኒ ውስጥ ላይ ተጀመረ እንደ ሳይንስ ሳይኮሎጂ ሊፕሲንግ ጀርመኒ ውስጥ ተጀመረ ይባላል ማለት ነው። ስድስተኛ who is the father of modern psychology? የሞደርን ሳይኮሎጂ ፋዘር ማን ነው? ኤ ዊሊያም ጄምስ። ዊሊያም ጄምስ ፋዘር ኦፍ ሞደርን ሳይኮሎጂ አይደለም። እሱ ምንድን ነው? የፋንክሽናሊዝም የኤርሊ ስኩል ኦፍ ታውት ፋንክሽናሊዝም የሚባል ታውት አለ። የዛ ታውት መስራች ነው። ቢ ደግሞ ኤድዋርድ ቲችነር አሁንም የኤርሊ ስኩል ኦፍ ታውት ላይ ስትራክቸራሊዝም የሚባል ታውት አለ። የዛ ታውት መስራች ነው። ሲ ዊንደት ነው በሊፕሲንግ ጀርመኒ ላይ የአሁኑን ሳይኮሎጂ ሞደርን ሳይኮሎጂ የመሰረተው ከሱ ሀሳብ ተነስተው ነው ይባላል። ስለዚህ ሞደርን ፋዘር ማን ነው? ዊንደት ነው። ዌርዛይመር ደግሞ ገስታይልት የሚባል የኤርሊ ስኩል ኦፍ ታውት መስራች ነው እንጂ ፋዘር ኦፍ ሞደርን ሳይኮሎጂ አይደለም ማለት ነው። ሰባተኛ the goal of blank was to find out the unit or element። ይሄ ምንድን ነው? ስለ ዩኒት ወይም ስለ ኤሌመንቶች የሚያጠና ስኩል ኦፍ ታውት ምን ይባላል? ሲ ስትራክቸራሊዝም። ስትራክቸራሊዝም ማለት ምን ማለት ነው? ስለ አእምሮ ሲ ሳይሆን ይቅርታ ፋንክሽናሊዝም ምንድን ነው? ስለ አእምሮ ተግባር ስለ አእምሮ ፋንክሽን የሚያጠና ነው።